OpenAI አሁን ላይ እጅግ በጣም ትልቅ ማሻሻያ ይፋ አድርጓል። እናም ይህ ተራ አፕዴት አይደለም። GPT 5.6 ወጥቷል። GPT ወርክ የሚባል ራሱን ችሎ ስራ የሚሰራ ኤጀንትም ተለቋል። እንዲሁም GPT ላይቭ የተባለ አዲስ የድምጽ ቴክኖሎጂ ልክ ከሰው ጋር እንደምታወሩ አይነት። በዚህ ቪዲዮ ውስጥ ሁሉንም ነገር በዝርዝር እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ፣ ምክንያቱም መጨረሻ ላይ ለነጻ ተጠቃሚዎች የተለቀቀውን አስገራሚ ነገር ነግራችኋለሁ። ቪዲዮን ከመጀመራችሁ በፊት ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ምክንያቱም ማንም ያላሳያችሁን ማንም ያልነገራችሁን የኤአይ መረጃዎች በዚህ ቻናል ስለምታገኙ። GPT 5.6 3 አዳዲስ ሞዴሎች ጁላይ 9 2026 OpenAI የGPT 5.6 ቤተሰብን ይፋ አድርጓል። እናም ይሄ አንድ ሞዴል ብቻ አይደለም፣ 3 የተለያዩ ሞዴሎች ናቸው። የመጀመሪያው ሶል ይባላል። ይሄኛው ዋነኛውና በጣም ኃይለኛው ሞዴል ነው። ለከባድና ውስብስብ ስራዎች የተዘጋጀ ነው። ስሙ እንደሚያመለክተው ፀሐይ እንደማለት ነው። የቤተሰቡም ኮከብ ነው። ሁለተኛ ቴራ። ይሄ ሚዛናዊ ሞዴል ነው። ፍጥነትና ጥራት አጣምሮ የያዘ ለአብዛኛው የዕለት ተዕለት ስራ በጣም ምርጥ የሆነ ምርጫ ነው። ሶስተኛው ደግሞ ሉና ይባላል። ይሄ ደግሞ ርካሹና ፈጣኑ ሞዴል ነው። ቀላል ስራዎችን በፍጥነትና በዝቅተኛ ወጪ መስራት ከፈለጋችሁ ሉና የመጀመሪያ ምርጫችሁ ነው። አሁን በጣም የሚገርመው ነገር ምን መሰላችሁ? አልትራ አክሰለሬሽን ሞድ የሚባል አዲስ ባህሪ አለ። ይህም ምን ያደርጋል ካላችሁኝ ብዙ የኤአይ ኤጀንቶችን በአንድ ጊዜ ጎን ለጎን አስተባብሮ ያሰራል ወይም ደግሞ አንድ ላይ እንዲሰሩ ያደርጋል። ለምሳሌ ያክል ውስብስብ ፕሮጀክት ስትሰጡት አንዱ ፕሮጀክት ምርምር ሲያደርግ፣ ሌላኛው ደግሞ ኮድ ሲጽፍ፣ ሌላኛው ደግሞ ሪፖርቶችን ያዘጋጃል። ሁሉንም በተመሳሳይ ጊዜና ሰዓት ውስጥ ይሰራላችኋል። ይህ ማለት ቀድሞ ሰዓታት ይወስድ የነበረን ስራ አሁን ላይ በደቂቃዎች ውስጥ ያጠናቃል ማለት ነው። ይህኛው እንግዲህ እጅግ በጣም አስገራሚ ለውጥ ወይም እጅግ በጣም አስገራሚ አፕዴት ነው። ሌላኛው ChatGPT አዲስ ነገር ደግሞ ChatGPT ወርክ ይባላል ወይም ደግሞ የስራ ባልደረባችሁ እንደማለት ነው። ይህም የChatGPT አዲሱ ለውጥ ነው። ምንድነው ካላችሁኝ በቀላል አማርኛ አስረዳችኋለሁ። ChatGPT ወርክ ማለት ራሱን ችሎ ስራ የሚሰራ የዲጂታል ሰራተኛ ማለት ነው። በቀላል አማርኛ በGPT 5.6 የሚንቀሳቀስ ሲሆን የኮዴክስ ቴክኖሎጂንም በውስጡ አካቷል። ይህንንም በመጠቀም ምን ማድረግ ይቻላል ወይም ደግሞ ምን ማድረግ እንችላለን ብላችሁም ከጠየቃችሁኝ አሁን መልሱን ነግራችኋለሁ። ብዙ ደረጃ ያላቸውን ስራዎች ያለ እርዳታ ይሰራል። በአፕሊኬሽኖች በፋይሎች እና በኢንተርኔት ላይ ተዘዋውሮ ስራውን ያጠናቃል። ስኬጁል ታስክ ወይም ደግሞ ስራዎችን በጊዜ ሰሌዳ ማስቀመጥ ትችላላችሁ። ለምሳሌ በየቀኑ ጠዋት የገበያ ዜናዎችን ጠቅልል አድርገህ ላክልኝ ብትሉት በየቀኑ ይህን ነገር ያደርግላችኋል። እናንተ ባዛችሁበት ሰዓትና ጊዜ ማለት ነው። በየጊዜው ወይም በየቀኑ ይህንን መረጃ ይዞላችሁ ይመጣል። ሌላኛው ደግሞ ሳይት የሚባል አዲስ ባህሪ ያለው ኢንተራክቲቭ የዌብ አፕሊኬሽን መፍጠር ትችላላችሁ። ኮድ ማወቅ ሳያስፈልጋችሁ ድረገጽ ወይም አፕሊኬሽን በChatGPT ወርክ በኩል መስራት ትችላላችሁ። ሌላኛው ደግሞ ፕላጊን ኢንተግሬሽን ነው። ከምትጠቀሟቸው መተግበሪያዎች ጋር አገናኝታችሁ መስራት ትችላላችሁ። ስለዚህ በChatGPT ወርክ እነዚህን በሙሉ ማድረግ ትችላላችሁ። እስቲ አስቡት፣ ጠዋት ተነስታችሁ ይሄ ሪፖርት አዘጋጅ፣ ዳታውን ተንተን፣ ፕሬዘንቴሽን ስራ እንዲህ ብላችሁ አዛችሁት ሌላ ስራ መስራት ትችላላችሁ። እሱም ትዕዛዛችሁን ከተቀበለ በኋላ ባክግራውንድ ላይ ሆኖ ያለናንተ እርዳታ ራሱ ስራዎችን በቀላሉ ይሰራል። ይሄ የስራ ዓለምን ሙሉ በሙሉ የሚቀይር ነገር ነው። እጅግ በጣም አስገራሚው የChatGPT አፕዴት ነው። እናም ሌላ ጥሩ ዜና አለ። OpenAI አዲስ የተዋሃደ የዴስክቶፕ አፕ ለቋል። ቻትስ፣ ወርክ እና ኮዴክስን ሁሉንም በአንድ መተግበሪያ ውስጥ ማግኘት ትችላላችሁ። እናም ስለነዚህ እያንዳንዱን ነገር እያብራራው ፉል ቪዲዮ እንድሰራላችሁ ከፈለጋችሁ ሀሳባችሁን ኮመንት ላይ ጻፉልኝ። ሌላኛው ትልቁ አፕዴት ደግሞ GPT ላይቭ ነው። ይህ ደግሞ እንደ ሰው የሚያወራ የቮይስ አሲስታንት ነው ማለት ነው። እዛ ላይ አፕዴት ተደርጓል። በጣም አስገራሚ ነገሮችን አሉት። ይህንንም እኔ ከማብራራላችሁ እቺን አጭር ቪዲዮ ተመልክተን እንመለስ። Hey chat, we're going to ask you to ask us some questions about our new voice model. Did you realize that we're talking about you? Talking about me? Yeah. Meta. ከዚህ በፊት የChatGPT ቮይስን ተጠቅማችሁ የምታውቁ ካላችሁ እንግዲህ ይህ ነገር ይገባችኋል። እናንተ ስታወሩ እሱ ይጠብቃችኋል፣ ከዚያም መልስ ይሰጣችኋል። ነገር ግን GPT ላይቭ ፉል ዱፕሌክስ ነው ማለት ነው። ይህም በአንድ ጊዜ ማዳመጥም ማውራትም ይችላል። እንደ ሰው ኮንቨርሴሽን ማድረግ ትችላላችሁ ወይም እንደ ሰው መነጋገር ትችላላችሁ። እጅግ በጣም አስገራሚ ለውጥ ነው። ልክ ከጓደኞቻችሁ ጋር እንደምታወሩት መሀል ላይ ልታቋርጡ ትችላላችሁ። እሱም በተፈጥሯዊ መንገድ ምላሽ ይሰጣችኋል። ምንም መጠበቅ አያስፈልጋችሁ። ምንም አውኳርድ ወይም ደግሞ ምንም አይነት ዝምታ የለውም ማለት ነው።
ስለዚህ እንደ ሰው እንደ ጓደኛችሁ በቀላሉ ማናገር ትችላላችሁ። Beef tripe. 我很喜欢吃蛋 There are 挞 so many, and 我尤其 also 喜 egg 欢的 cards. 是 ከጀርባ ደግሞ GPT 5.5ን ተጠቅሞ ያስባል። ማለትም ድምፁ ተፈጥሯዊ ብቻ ሳይሆን መልሶቹም በጣም ብልህና እጅግ በጣም ምርጥ የሆኑ መልሶችን ነው የሚሰጣችሁ። GPT Live ደግሞ ሁለት አይነት ስሪቶች አሉት። የመጀመሪያው GPT Live 1 ነው። ይህ ደግሞ ለክፍያ ተጠቃሚዎች ወይም ፕላስ ፕሮና ወርክን የምትጠቀሙ ካላችሁ ማለትም ከፍላችሁ የምትጠቀሙ ከሆነ GPT Live 1 መጠቀም ትችላላችሁ። ሌላኛው ደግሞ GPT Live 1 ሚኒ ነው። መግቢያ ላይ ቃል የገባሁላችሁ አስገራሚ ነገር ይህ ነው። ይህንን በነፃ መጠቀም ትችላላችሁ ማለት ነው። ለነፃ ተጠቃሚዎች GPT Live 1 ሚኒ ለቋል። ምንም አይነት ሳንቲም ሳትከፍሉ በነፃ ይህን ነገር መሞከር ትችላላችሁ። ስለዚህ ሞክራችሁ ከሰራላችሁ ኮመንት ላይ ሀሳባችሁን ጻፉልኝ። ይህ እንግዲህ እጅግ በጣም ብዙ ነገሮችን ይጠቅማል። ለምሳሌ ያክል ለቋንቋ ትምህርት፣ ለቃለ ምልልሶች ወይም ደግሞ ለኢንተርቪው መጠቀም ትችላላችሁ። ሀሳባችሁን ለማዳበር እጅግ በጣም ጠቃሚ ነው። በጣም ብዙ ነገሮችን መማር ትችላላችሁ። እሺ ሁሉንም ካየን በኋላ ይሄ ሁሉ ለኛ ለኢትዮጵያን ምን ማለት ነው የሚለውን አብረን እናያለን። ለተማሪዎች GPT Live ሚኒ ነፃ ስለሆነ የእንግሊዘኛ ቋንቋችሁን መላመድ ትችላላችሁ። ትምህርታችሁ ላይም እንዳያግዛችሁ እንግዲህ መነጋገር ትችላላችሁ ማለት ነው። በተለይ እንግሊዘኛ ቋንቋ መማር ለምትፈልጉ እጅግ በጣም ትልቅ አጋጣሚና ትልቅ ቻንስ ነው። ለቢዝነስ ባለቤቶች ደግሞ ChatGPT ወርክን መጠቀም ትችላላችሁ። ሪፖርት ማዘጋጀት፣ ደንበኞችን መከታተል፣ ማርኬቲንግ ማቀድና እያንዳንዱን ነገር መስራት ይችላል። ልክ ተጨማሪ ሰራተኛ እንደመቅጠር ነው ማለት ነው። ስለዚህ የቢዝነስ ባለቤቶች ChatGPT ወርክ እንድትጠቀሙ ሰጀስት አደርጋችኋለሁ። ለዲቨሎፐሮችና ለፍሪላንሰሮች ደግሞ ሶል ሞዴል ከአልትራ አክሰለሬሽን ጋር ተጣምሮ ትላልቅ ፕሮጀክቶችን በፍጥነት መስራት ያስችላችኋል። አንዱም ደግሞ በሳይት ማለት ነው በኮዴክስ ምንም አይነት የኮዲንግ እውቀት ሳይኖራችሁ ቴክስት ብቻ በመጻፍ የተለያዩ አይነት ዌብሳይቶችን መስራት ትችላላችሁ። አንድ ነገር ልብ በሉ፣ AI እየተሻሻለ በሄደ ቁጥር እሱን አጠቃቀም የሚችል ወይም ደግሞ የሱን አጠቃቀም የሚችል ሰው ብቻ ነው ተጠቃሚ የሚሆነው። ስለዚህ ዛሬውኑ መጀመራችሁ እንዳትረሱ። ዛሬውኑ ጀምራችሁ ተለማመዱ። እንግዲህ ቤተሰቦች ይህ ነበር የዛሬው ቪዲዮ። ጠቅላላ አድርገን ስንመለከት GPT 5.6 3 አዳዲስ ሞዴሎችን ማለትም ሶል፣ ቴራ እና ሉናን ከአልትራ አክሰለሬሽን ሞድ ጋር ይዞልን መጥቷል። እንዲሁም ደግሞ ChatGPT ወርክ ራሱን ችሎ ስራ የሚሰራ ኤጀንት ከሳይት እና ስኬጁል ታስክ ጋር። ሶስተኛው GPT Live ነው። ይህም በአንድ ጊዜ የሚያዳምጥና የሚያወራ የድምጽ AI ነው። ሚኒ ስሪቱ ደግሞ ለነፃ ተጠቃሚዎች የቀረበ ነው። አራተኛው አዲሱ የተዋደ አፕሊኬሽን ወይም ደግሞ የዴስክቶፕ አፕ ነው። ሁሉን ነገር በአንድ ቦታ የምታገኙበት አፕሊኬሽን ነው። እናንተስ ከዚህ ውስጥ የትኛውን መጀመሪያ መሞከር ትፈልጋላችሁ? ሐሳባችሁን ኮመንት ላይ ጻፉልኝ። በቀጣይስ እንድሰራላችሁ የምትፈልጉት ነገር ካለ ይህንንም ኮመንት ላይ አስቀምጡልኝ። ባሳለፍነው ሳምንት የተፈጠሩ እጅግ በጣም አስደንጋጭና አስገራሚ የኤአይ መረጃዎች አሉ። እነዛን ቪዲዮዎች ያላያችሁ ኢንዲስክሪፕሽን ላይ አስቀምጥላችኋለሁ። ገብታችሁ ማየታችሁ እንዳትረሱ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ Hasta la vista.